አሜሪካ በህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰሜን ኢትዮጵያ እንዲሁም በመላው ቀጠና ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባሏቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉን አስታወቀ። ውሳኔው የተላለፈው በስደተኞችና ዜግነት አዋጅ በተሰጣቸው ስልጣን መሰረት መሆኑን የገለጹት ሚኒስትሩ እገዳው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በሚያስተጓጉሉ አክራሪ አቋም ባላቸው አባላትና የቅርብ ቤተሰቦቻቸው ላይ ያነጣጠረ መሆኑን ገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በህወሓት አመራሮችና በኢትዮጵያ መንግስት መካከል እየተባባሰ የመጣውን ውጥረት የሰሜን ኢትዮጵያ ሰላም ዳግም ስጋት ላይ መጣሉን ጠቅሷል። በተለይ በዚህ ዓመት መጀመሪያ ላይ በትግራይ የጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ የተገኘውን አንጻራዊ መረጋጋት የሚፈታተን መሆኑን አመልክቷል። አሜሪካ በሰላምና በክብር መኖር የሚፈልጉ ትግራይን ጨምሮ መላው የኢትዮጵያን ህዝብ መደገፏን እንደምትቀጥል የገለጸው መግለጫው በቀጠናው ሰላምና መረጋጋትን በሚያናጉ አካላት ላይ ተጠያቂነትን ለማስፈን ያሏትን አማራጮች በሙሉ ጥቅም ላይ እንደምታውል አስታውቃለች። የቪዛ እገዳ የተጣለባቸው አክራሪና ግትር አቋም ያራምዳሉ የተባሉ የህወሓት አባላት ስም ዝርዝር በይፋ አልተገለጸም።